ፍካሪ አለማየሁ ዋሴ እሸቴ ጸሐፊው። እንገባበስ። ቀዝቃዛው ነፋስ የሞት መልእክተኛ ይመስል ሹክ እያለ ቀስ ብሎ ይነፍሳል። ጉሙ ያለ ወትሮው ጠቅሮ በጫካው ውስጥ ይጎተታል። ነፋሱን ተከትሎ በጫካው ውስጥ የሚንሾካሾክ ድምፅ ይሰማል። ከፍተኛ ወሬና ሐሜት ነግሷል። በየመንደሩ በየቡድኑ ሁሉም ያወራል፣ ያማል፣ ይታማል። በማግስቱ ለተጠራው ታላቅ ጉባኤ ሁሉም የየራሱን ምሬት፣ ሁሉም የየራሱን ሟርት፣ ሁሉም የየራሱን ቅሬታ ያንሾካሹካል። ሁሉም የራሱን ፍላጎት ለማሟላት ዘዴ ያውጠነጥናል። በጫካ ያልተለመደ ሁኔታ ቅሬታ ነግሷል። ሐሜት አየር ምድሩን በክሎታል። አንዱ አንዱን ይከሳል፣ አንዱ ሌላውን ይራገማል። ረዣዥም ዛፎችን ቁመታቸው በእጅጉ ረዝሞ የፀሐይ ብርሃን እንዳናገኝ ሁሉን ተቆጣጥረው ይከለክሉናል። ይህ ሳያንሳቸው ደግሞ ነፋስ ገፍትሮ ገርስሶ በጣላቸው ጊዜ ትንሽ ትልቁን እጽዋት ለአደጋ የሚጥሉ እነዚህ የገዘፉና የወደሉ ይሏቸዋል አንዳንዶች። ሌሎቹን ደግሞ አለቅጥ ሰፍተው ስፍራ የማይበቃቸው መሬት በቃኝ የማይሉ ግንዳያሞች ይሏቸዋል። የሚጣፍጥ ፍሬ ያላቸውን ዛፎች ደግሞ ምን የሚጣፍጥ ፍሬ ያለን እያሉ አራዊቱን ሁሉ እየሳቡ ጫካውን የአራዊት መፈንጫ አደረጉት ይባላሉ። ሌሎቹ ደግሞ ለጉርብትና የማይመቹ እሾካሞችና እከካሞች ይባላሉ። ደግሞ ሌሎች ከማንም በፊት የመጣንና ቦታውን ያቀናን እኛ ነን እያሉ ይመካሉ። ሌሎችን ደግሞ መጤ እያሉ ያሸማቅቃሉ ተብለው ይታማሉ። ሐረጋትን ደግሞ በሌሎች ዛፎች ትከሻ ተንጠልጥለው የሚኖሩ ሸክም የሆኑ ፍጥረታት ይሏቸዋል። አንዳንዶቹን እጽዋት ደግሞ ጫካውን መጥፎ ጠረን ሰጡት፣ በከሉት፣ ከነዚህ ጋር እንዴት አብሮ መኖር ይቻላል እየተባሉ ይጠለጠላሉ። በተቃራኒው ደግሞ አንዳንዶቹን እጽዋት ጥሩ ጠረን አለን፣ በጠረናችንና በመዓዛችን ጫካውን የምናውደው እኛ ነን እያሉ ይመካሉ። በዚያ ላይ የሰው ልጅ ጫካውን እንዲያዘወትርና እንዲያበላሽ ምክንያት ሆነዋል ተብለው ይታማሉ። አንዳንዶቹ እጽዋት ደግሞ ከመጠን በላይ እየተራቡ አካባቢውን ይቆጣጠራሉ፣ ዘራቸውን ያበዛሉ። ሲፈልጉ በዘር ሲፈልጉ በቅርንጫፎቻቸው እየተራቡ ጫካውን ሞሉት እየተባሉ በዚህ ይታማሉ። አንዱ ዕፅ እንደመጣለት የሚናገረውን ወደ ሌላኛው ዕፅ በማዳረስ ከአንድ ጫፍ ወደ ሌላ ጫፍ ሐሜቱን፣ ትችቱን፣ ቅናቱን በማናፈስ በከፍተኛ ሁናቴ ሚና የነበራቸው ጠሮ፣ ሐረግ፣ ቆራ ሐረግ፣ ሐረግ ሬሳ የሚባሉ ሐረጋት ነበሩ። እነዚህ ሐረጋት ከአንድ ዛፍ ወደ ሌላኛው ዛፍ ተስበው እያደጉ በፈጠሩት መረብ በከፍተኛ ሁኔታ ሐሜቱን ያናፍሱት ነበር። አንዳንድ ጊዜ የተባለውን ከተባለበት አውድና መጠን ውጭ እያወጡ፣ በሌላ ጊዜ ደግሞ ያልተባለውን እየፈጠሩ ጫካው ከዳር እስከ ዳር በሐሜትና በጥላቻ በወሬና በነገር እንዲሞላ ትልቅ ሚና ነበራቸው። እነዚሁን አንጀትና ሌሎችም ሐረጋት በብዛት በዚህ ነገር ውስጥ ተጠምደው ነበር። በጥቅሉ ሁሉም የሚታማበት፣ ሁሉም የሚነወርበት በርክቷል። ከሐሜትና ከትችት የዳነ ያለ አይመስልም። በእነዚህ ወሬ አናፋሽና በተለያዩ መረቦች የተነሳ በከፍተኛ ሁናቴ ሐሜቱ፣ ጥላቻው፣ ትችቱና መናናቁ እያደገ ስለመጣ ይህንን ለማብረድ በዚህ ጉዳይ ላይ ለመወያየት ነበር የጫካ ጉባኤ ተጠራው። ጉባኤ መጠራቱን እንጂ ጠሪው አካል ተለይቶ እከሌ የሚባል አልነበረም። ጉባኤ መጠራቱን እንጂ ጠሪው ማን ይሁን ማን ግድ ያለውም አልነበረም እና ምሽቱን ሁሉም ይሾካሾካል። በማግስቱ ለሚደረገው ጉባኤ የራሱን ፍላጎት አሰማምሮ በሌሎች ላይ ያዘጋጀውን ነቀፋና ምሬት ደግሞ አምርሮ አሰናድቷል። በዚህ አስጠሊታ ድባብ ሁሉም እጽዋት ቀን ሲያዘጋጁት የዋሉትን ምግብ እንደ ወትሮ እያጣጣሙ ሳይሆን እንደ ነገሩ ሲመገቡ፣ ብዙዎቹ ደግሞ ፍላጎታቸው ጨርሶ ስለተዘጋ ምንም ሳይቀምሱ ማዕዱ ወደ ግንዳቸው ተመለሰ። እንዳይነጋ የለም ሌሊቱ ነጋ። በጠዋት ፀሐይዋ ወለል ብላ ስትወጣ ሁሉም በያለበት ቅጠሉን እየዘረጋ የተወሰነ ምግብ ከተመረተ በኋላ ለጉባኤ ተዘጋጀ። ሁሉም በያለበት ቅጠሉንም ቅርንጫፉንም እያማታ ያውካካ ጀመር። ብዙ ደቂቃዎች አለፉ። እንደ እውነቱ ከሆነ ጉባኤው ለምን ዓላማ በማን እንደተጠራ ግድ የሰጠው አልነበረም። ብቻ የሆነ ነገር ሆኖ የታመቀንና የተበከለን አየር መተንፈስ፣ ያበጠውን ማፈንዳት የሁሉም ፍላጎት ነበር። በዚህ መሃል ጸጥታ፣ አንድ ጊዜ ጸጥታ አለ ጋቫ የተባለው ቆለኛ ዛፍ። ጋቫ በረሃነት እንዳይስፋፋና ተጽዕኖም ወደ ወይና ደጋና ደጋ እንዳይወጣ ከሌሎቹ ጓደኞቹ ጋር ትልቅ ጀብድ እየፈጸመ ያለ ዛፍ በመሆኑ ሁሉም እጽዋት ባሉበት በአንድ ጊዜ ረጫሉ።
ጸጥታ መስፈኑን ካስተዋለ በኋላ ጋቫ ቀጠለ። እንግዲህ የዛሬው ውይይታችንና ጉባኤያችንን በአግባቡ ለማካሄድ ይቻል ዘንድ ጉባኤውን የሚመሩ የተወሰኑ እጽዋትን ወይም አንድን እጽም ቢሆን መምረጥ ያስፈልጋል ሲል እውነት ነው አለ። በዚህ ከተስማማን ጉባኤውን መምራት እንችላለን የምትሉ እጽዋት ቅርንጫፎቻችሁን ወደ ላይ እያወጣችሁ አሳዩ። ወዲያው ዝግባ እንደመንጠራራት ብሎ ደመና ተካከከና እንግዲህ እኔ እንደሚመስለኝ በአግባቡ ጉባኤውን ለመምራት ረዘም ብሎ ሁሉንም ቁልቁል እያየና ተሳታፊውን በደንብ እየቃኘ የሚያስኬድ ስለሚያስፈልግ ወይ እኔ ወይ ቀረሩ አለበለዚያም ጽድ አንዳችን እንድንሆን እንድትፈቅዱ ይሆን አለ። ዝግባ ቀረሮና ጽድ በጫካው ውስጥ እጅግ ረጅም ከሚባሉት ግዙፍ ዛፎች ግንባር ቀደሞች ናቸው። አይቻልም የሚል ድምፅ ከብዙ እጽዋት ተሰማ። ይሄው ከነጋ እንኳን የፀሐይ ብርሃን ከልክላችሁን አሁን እናንተ ስትሞቁ እኛ በብርድ እንዳደርን ምን ስለሆናችሁ ነው እናንተ የምትሰበስቡ? አይቻልም። ቀጥሎ ዋርካ ብድግ አለና እውነት ነው ለመሪነት የሚሻለው ሁሉንም ለማየት ሁሉንም ለማናገር ሰፋ ያለ ቅርንጫፉ ረጅም ሁሉን አቃፊ ቢሆን ተገቢ ስለሆነ እኔ ወይ ባምባ ብንሆን ይሻላል። እንደምታውቁት የሰው ልጅ እንኳን ተሰብስቦ መወያየትና መመካከር ሲፈልግ እኛም ፈልጎ ከኛ ጥላ ስር አረፍ ብሎ ነው። ይህ እንግዲህ ምን ማለት ነው? የሰው ልጅ እንኳን ስብሰባን ሲያስብ እኛን እያሰበ ነው ማለት ነው። ለራሳችን ጫካ ደግሞ የበለጠ የምንመች መሆኑ ግልጽ ነው እና ሲል ሁካታ ቀለጠ። የያዛችሁ ሰፊ መሬት አንሷችሁ ደግሞ ይህንን መሪነት ልትወስዱ ነው? እንዲያውም የዚህ ስብሰባ አንዱ ዓላማ ይህን ተስፋፊነታችሁን አደብ ለማስገዛት መሆን አለበት አለ አነስተኛ ቁጥቋጦ ዝቅጣ። ሁሉም እጽዋት ዝቅጣን ተከትለው አይሆንም አይቻልም እያሉ አቋቁ። በዚህ ጊዜ ክትክታ ብድግ አለና እንደምታውቁትና እንደምታስተውሉት ከሁላችሁ በፊት ቀድመው ከዚህ ስፍራ የደረሱት ከቁጥቋጦ የኔ ከዛፍ ደግሞ የብሳና አባቶች ናቸው። ምድረ በዳውን አለዝበው አየሩን አቀዝቅዘው አፈሩን አስብተው ያቆዩ ሲሆን እኛ ከደረስን ይህንኑ ተግባር ለማስቀጠል ብዙ ዋጋ ከፍለናል። ሁላችሁም ሳትኖሩ በዚህ ስፍራ የነበረን ያቀናን እኛ ስለሆነን ይህን ጉባኤ በአግባቡ ለመምራት ታሪካዊ ኃላፊነት ስላለብን ወይ እኔ ወይ ብሳና እንድንሆን ፍቀዱ አለ። አሁንም ተቃውሞ። አቅኚ መጤ የሚባል የለም። ዛሬ ላይ ሆነን ባለፈ ታሪክ አንዱ ዕዳ ቆጣሪ አንዱ ዕዳ ከፋይ መሆን የለበትም። ዛሬ ላይ ሁላችንም እኩል ባለመብት ነን አለ ከነ ዳባ የተባለው ዛፍ ጠንከር ብሎ። ሁሉም እየተቀባበለ ተቃውሞውን አሰማ። መቼም አለ ወይራ መቼም እኛ በዚህ ጫካ የምንኖር ዛፎችና ቁጥቋጦች እንዲሁም ሐረጋት ከሌሎች እጽዋት ማለትም ከሳሮች አረሞችና ገዳዎች የምንለየው ጠንካራ እንጨት ያለን መሆኑ ነው። ይህንን የጥንካሬ ምንጭ የሆነውን እንጨትነት ከሁሉ በጠነከረ መልኩ የታደለ ለዚህ ጫካ መሪነት የተገባ የተፈጥሮ ሕግ ነው። እናም ከሁላችሁ የተነቀረ እንጨት ያለን እኔ ወይራ ሰገድ እንዲሁም በረኸኛው ዞቢ መሪነቱን ተባብረን ብንይዝ የተሻለ መሆኑ ይታየኛል። ኤዲያ መንቻ ካሁላ አለ ላንቁስ። ሐረግ ያበሻ ጽድግን ብግን ብሉ። ለመሆኑ እናንተ ከኛ የተሻለ የትኛው ጥንካሬ ኖሯችሁ ነው? መንጋ ወልጋዳ አለና ራሱን በብስጭት ሲያርገፈግፍ መርፌ መሳይ ቅጠሎቹ የሁሉንም ቅጠል እያበሳጩ ወደ መሬት ተበተኑ። ቀራሮ ግን የጽድን ንግግር ተከትሎ ነወይራን ለማበሳጨት ይመስላል ድምፁን ከደመና በላይ ከፍ አድርጎ ቃቅ ብሎ እንደው እየተርገፈገፈ ሳቅ። የሱን ሳቅ ተከትሎ ሸምበቆም ወዲያና ወዲህ እየተወዛወዘ በሳቅ ሊሞት። ስነ ስርዓት ጽድ ስነ ስርዓት። በዚህ ጊዜ ችፍርግ ከተቀመጠበት ተንጠላራ። ጓዶች ችፍርግ አጠቃላይ የንግድና የቅርንጫፍ መዋቅሯ ዋርካን የሚመስል ሲሆን ቁመቷ ከአንድ ስንዝር በላይ የማይሆን እጅግ አነስተኛ እጽናት እጽዋት ሲተርቧት ዋርካ በችግኝነቱ እያሉ ነው። ጓዶች እስኪ ዛሬ እንኳን ለኛ እድል ስጡን። ተንቀንና ተጨቁነን ለኖር ነው። ሁሌም በርቀት የምትታዩ እናንተ፣ አለን የምትሉ እናንተ፣ ጫካው የሚጠራው በእናንተ። ቢያንስ ዛሬ እንኳን ከመሬት ጥግ ያለ ነው የኛ ድምጽ ይሰማ። ትንንሾቹን ማዳመጥን መማር እንድትጀምሩ ምን አለ ይህን ጉባኤ እኔና እምቦጭ ብንመራ። ኧረ እድል ስጡን። ዝግባ አለ በምጸት የማንም ችፍርጋምና እምቦጫ መጫወቻ ሆነ። ማንም ከመሬት እንኳን ፈቀቅ የማይል ፎቃቃ ሁላ ሰማይ ምድሩን የማያቅ ድወያን እየተነሱ እንምራችሁ ይበሉን ሲል ቀራሮ ተቀበለ። ደሞ ጓዶች ትላለች ጉድጓድ ትግባና
ብሎ ሲርገፈገፍ ዝግባም ጽድም አብረውት ሲወዛወዙ የጫካው ወለል ተንቀጠቀጠና ፍርሃት ነገሰ። እስቲ እኔም ፈራሁ። ትንሽ ቆየት ብዬ ደግሞ ቀጣዩን ክፍል ላቅርብላችሁ።